መግባትም አያስፈልግም። ገባሽ? እኔን ካገኘሽኝ የሆነ ቦታ ላይ አይተሽኝ ወይም የሆነ ነገር ቢሆን ኢትሶኬ ትክክል ነሽ። ግን ደግሞ ማንም ተነስቶ ስላወራ የሆነ ነገር ስላለ እሺ አብረን አድረናል ዛሬ ብትል ልታምኛት ነው? ልታምኛት ነው ወይ? አየሽ ስህተትሽ እዚህ ጋር ነው። ትክክል ነህ አንተ፣ ትክክል ነህ። ግን ደግሞ ይሄ በቃ ያለፈ ነገር ነው እንደ ያለፈ ታሪክ ነው፣ ያለፈ ህይወት ነው። ዛሬ ላይ ያየሽብኝ ነገር አለ፣ ያገኘሽው ነገር አለ እኔ ላይ ዛሬ ላይ የለም አይደለ? ስለዚህ ስላለፈው ነገር በቃ መርሳት እኮ ነው። እንደ አንድ መሬት ላይ የተደፋው ውሃ ይታፈሳል? አይታፈስም አይደለ? በቃ አለቀ። ይሄ ያለፈ ታሪክ ነው። እኔና አንቺ ላይፋችንን ኑሯችንን በስነ ስርዓት ነው መቀጠል ያለበት። ነገሮችን አይተመራ ትችላለህ። ምን ላይ እሺ፣ ከዚህ በላይ ምን ላይ እንዴ? ወይኔ ምን ላይ ማውቃቸውን ነገሮች ናቸው ዛሬ የተለቀቁት። ምንም የተለየ ነገር የለውም። አለቀ በቃ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በአንድ ጉዳይ መጥቻለሁ። ማለት አብርሽ ቡታጅራ ሄዶ ነበረ እና ቡታጅራ ከሄደ በኋላ አንዳንድ የተፈጠሩ ነገሮች አሉ እያየኋቸው፣ እንዲሁም ያላስደሰቱኝ ነገሮች አሉ። ማለትም ያው አንድ ነፂ የምትባል ልጅ ከእሱ ጋር ግንኙነት እንደነበራት እና ሌላ ነገር ላይፍ እንደነበራቸው ነበር እያወራች የነበረችው። እና እኔ ደግሞ ከዚህ በፊት የእነሱን ፎቶ አይቼ ነበር፣ ቲክቶክ ላይም እንዲሁም ዩቲዩብ ላይም እየተፖሰተ ነበር። እና በዛን ሰዓት ምንድን ነው ብዬ ጠይቄው ነበረ ያው ለማወቅ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና ውድ የተከበራችሁ የቻናሌ ቤተሰቦች፣ ወደ ተመልካቾች ወዳጆቼ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እንግዲህ እና ሩታዬ አውልቶ እስከ ሚጨርሱ ነበረ ጸጥ ያልኩት። መቼስ ሁሉ ነገር ሲያልቅ ሁሉ ነገር በወንድ እጅ ስንገባ ምናምን ነገር ብዙ ነገር ይሰማናል። እርጉዝ ስንሆን ብዙ ነገር ይሰማናል። አሁን ሩታ እርጉዝ ነኝ ብላለች። እኔ እንጃ ይሄ እርጉዝነት እኔ እንጃ ሆዶ ከመቼ ያደገ አሁን ጨርቅ ትወትፍበት ምን ትወትፍበት፣ ወላሂ አላህ ወለው ሆዳ በጣም አድርጓል። በሶስት ወር ባልሆነ ጊዜ እንዲያድጋ እንደቆይ የምለው ነገር ማለት ነው። እና ምንድን ነው ሆዳ በጣም አድርጓል ማለት ነው። ጨርቅውን ብቻ ሲያየው ጨርቅ ከይረዋራይ ጨርቅ ይመስለኛል። ጨርቅ ወትፋበት ነው የምትገባው። ቀሰም ቢላ አሁን በዚህ በሰራችሁ ቪዲዮ ላይ አዲስ በሰራችሁ ከነፂ ጋር ግንኙነት አላችሁ ምናምን በምትልበት ቪዲዮ ላይ የሆነ ጨርቅ የተወተፈ ነገር ይታያል ማለት ነው። እንደ ጨርቅ የተወተፈ ነገር ይሄ የሆድ እድገት አይደለም፣ የእርግዝና እድገት አይደለም። እና እኛ በወንዶች እጅ ስንገባ ሁሉ ነገር ሲያልቅ ፕሮሰሶች ሁሉ ሲያልቁ ጠርጣረን እኮ እኛ ሴቶች ስብሃነ ከንታ በጣም እንጠረጠራለን። ሲጀመር ውስጣችን አያምናቸውም። ሲጀመር እኮ ጊዜው ነው ያኔ ወንዶቹም ራሳቸውን ትዳር አለን ብለው ቆፍጠን አይሉም። ቆፍጠን ያለ ህይወት ከሚስታቸው ጋር ጥሩ ህይወት ይነጣጥሙ አይኖሩም። ከዘችም ለከፍ ሴት ናት። ቀዳዳ ነው። ምንድን ነው እናንተ አንድ ስስተው የምትዘላዘለው? ካላስ አንተም ቢሆን የድሮ ፍቅረኛ ናት አይደለ? ካላስ እዛው ጣላት። ኦኬ ጥለካት ነው ወደ ሩታ የመጣከው ጠይብ አብርሽ። እኔማ ቪዲዮ ልሰማ ጊዜ ነው፣ ግን የራስን አስተሰጣለሁ። ከድሮ ፍቅረኛ ጋር እንደ ድሮ ቅራይዛ ጣላት። የአሁኗ ምስትክ ናት። ሩታ ናት። ያለ ሩታ ሌላ ወንድ ማየት ምን ማለት ነው? እሷን ቤት አስተኝተህ አንተ ቡታጀራ ሄደህ ከድሮ ፍቅረኛ ጋር ግንኙነት የምታደርግ ነገር ግንኙነት ቀረቤታ አላቸው ግንኙነት ሳደርጉ ነው የሰማሁት ያየሁት እያለች ነው እሷ። አራታው ግን እርግዝናውን ጣቃት አደርግብካለች። ነግሬሃለሁ። ውርድ ከራስክ ተደስተካል አይደለ? እርግዝና በአሁኑ ሰዓት አባቴ በተገኘ ነገር ነው የሚወረደው። ህዝቡ ባገኘው ነገር ነው እርግዝና ማስወርድ። ራስክን ጠብቅ። ካናዳ ብቻ እርግዝናውን እንዳታወርደው አብርሽ። ውርድ ከራስክ
እና ሩታ ናት፣ ሚስትህ ናት። ወደካት አክብረካት፣ ቤተሰቦቿን አክብረክ፣ አንቴን አክብራ፣ ቤተሰቦችህን አክብራ እሺ ብላ አግብተካለች። አሁን ደግሞ እሷን አስረግዘክ ውጭ የምትንዘላዘለው ነገር ምንድነው? ምንድነው ውጭ የምትንዘላዘለው ነገር? አንተ ባለጌ አሳዳኝ የበደለ ጉድ! ኧረ እባክህ እሷ ያንተን ልጅ አፏ ቁጭ ትላለች። አንተ ግን ወጥተህ ትንዘላዘላለህ ከሌላ ሴቶች ጋር። እደነችና አረገዘች ማለት እኮ ተያዘች አይደለም። አረገዘች ማለት እኮ እጅግ ለጣች ማለት አይደለም። ትሄዳለች የፈለገች። እኔም ጥፋቷን እንደሆነ ታውቃላችሁ። ሩታ አብራ ለምን አልሄደችም? እንዲህ የምትጠራጠረው ነገር ካለ ሸከ የሆነ ነገር ካለ አብረው ለምን አልሄደችም? ትሄድ አብረው። ወንዶች እኮ ስልኩን ጥለፍበት ከማን ያወራል ደግሞ? በስልኩ ካሜራ እንትን በይ አስተካክል። ጊዜ እኮ ተቀይሯል፣ ዘመን ተቀይሯል። እንዴ አንቺ በድሮ ጊዜ ነው በስልኩ ላይ ካሜራ አድርጌ ከምስትዮ ጋር ምን እንደሚያደርግ ጓደኛ ተብዬ ጋር ምን እንደሚያደርግ መጣችብኝ ደግሞ እና ካሜራ አድርጌ ሩታዬ አብሽሪ። እኛ ሴቶች እንጠረጥራለን፣ ብዙ ጊዜ እንጠረጥራለን። ሴቲቱ ትመጣብኛለች ብዬ እኮ ነው ሰርቄ ማየት የሰው ቤት አይፈርደኝ ጌታ፣ አንተ ፈርደኝ ወደ ቤቴ ወደ ሀገሬ። ለማንኛውም ቪዲዮ ይመስላል። ሴቲቷ ስላለችብኝ እነሱ ትመጣብኛለች ብዬ ያየው ነው ወደ ውጪ እና ሩታዬ አትጠራጠሪ ልልሽ ፈልጌ ነው። ስራ ላይ ነኝ። አትጠራጠሪ። መጠራጠር ጥሩ አይደለም። ወንዶች ከተጠራጠር ናቸው መጨረሻ ያላቸው እየባሰባቸው ነው መሄደው። ወንዶች ወላሂ ከተጠራጠር ናቸው እየባሰባቸው ነው መሄደው። ስለዚህ አትጠራጠሪ። ሩታ የፈለገበት ይሄድ። አንቺ በቤትሽ ነው ያለሽው፣ የሚያስተዳድርሽ እሱ ነው። ለማንኛውም ይሄ መስላል ዶቼ ላይክ አርጉት። ሴትዮ ያለች ቤት